ጋይድ ነገር ይችላል ጋር አርሳ ሴኔዎች ጋር የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሐሳብ እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ በዛ አሁን ያሳዝነው መሰለ ለምንድን ነው መገምገም አይፈልግም? አትሊስት የሚሊዮን ቆርጠን የድርድር ኮምቦልቻ ላይ ቆመን እንደራደር የሚለው ነበር ኃይለኛ ሐሳብ የሁላችንም። እንዴት እንደተወሰነ አይታወቅም። በቃ ጉዞ ተጀምሯል ተባለ። አዲስ አበባ ቅርብ ቀን ትወድቃለች ተባለ። ሰምተሃል? እጁ ስጡ ይባል ነው። አሁን ይሄ ሊደርሺፕ ለምንድን ነው ማየት የተሳነው? አንደኛ እንዳልኩ ነው ፓስት ነው መጠንቆል የሚችለው። ስለ ፓስት ወሬ ነው ብቻ ነው የሚያወራው። 604ን እንደዚህ ያደረግን አስበው እንግዲህ የጣራ መስመር የሚባለውን እኮ መለስ ተንትኖ ያስቀመጣቸው ብቻ ናቸው። ምን እንደሚል እንኳን ያውቁ። ለምሳሌ አብዮታዊ ዲሞክራሲ ካላልክ ሊያንቁ ይደርሳሉ። አስታውሳለሁ መጀመሪያ ጠቅላይ ሚኒስትሩ ወደ ሊቀመንበርነት እንደመጣ የልማታዊ